አሮጊቶች ጀነት አይገቡም፣ እንዲሁም ሽማግሌዎች ጀነት አይገቡም። ለምን የሚል ነገር ጭንቅላታቸው ላይ ካረፈ አሮጊቶችና ሽማግሌዎች እኔ የሚለው በእስልምና እርጅና ኃጢአት ነው እንዴ? መቼስ ኃጢአት የሰራ ሰው ነው ሰማያት መንግስት የማይወርሰው ወይስ ጀነት የማይገባው? በእስልምና እርጅና ኃጢአት ነው ማለት ነው። አሮጊት መሆን ትልቅ ሰው መሆን ኃጢአት ነው። ለምንድን ነው ታዲያ ሰማያት መንግስት የማይወርሰው ወይስ ጀነት የማይገባው? እሱን እንታውት፣ እኔ ችግር የለብኝም። ታዲያ አምላኩ ለምንድን ነው በጊዜ ማይገለን? የእውነት ጀነት እንድንገባ በዚህ በእድሜያችን ወይ በወጣትነታችን መውሰድ አለበት። እኛ ጀነት መግባት ፈልገን ነው አምላክ የተከተለ ነው መቼስ አይደል? ገና ለገና ለሰለም ባልኩት መታችሁ ጭራሽ ሲታረጅ ገነት አትገቡ ያላችሁኝ ነው። ምን ጉር ነው ደግሞ ይሄ? የእውነት አሁን እኔ ከሁለት ሃይማኖት እየተቃጠልኩ ነኝ በአሁኑ ሰዓት። የእውነት አሁን መርሐባን ሰላሙላህ አለይኩም ወረሕመቱላህ። ሀባቢ እንዴት ናችሁ? ለከ አልሐምዱሊላህ ኢንሻአላህ። ይህንን ቪዲዮ ስታዩ በደንብ ኮፒ ሊንክ እና ሼር አድርጋችሁ እናንተም የአጅሩ ተካፋይ እንድትሆኑ በአክብሮት ጠይቃችኋለሁ። ጀዛኩሙላሁ ኸይረን። አላህ ሱብሓነሁ ወተዓላ መልካም ሚንዳችሁን ከፍ እንዲያደርግላችሁ እኔም አላህን እማጸናለሁ ማለት ነው ቢኢዝኒላህ። እንግዲህ እኔ እንደዚህ አይነት ነገራቶች ላይ መልስ መስጠት ካቆምኩኝ ቆይቻለሁ። ላኪን ይሄ ሐዲስ ላይ በጣም እየተቀጠፈ ስለሆነ የሐዲሱን ሐሳብና ጭብጥ ሐሳቡን ሳይጨርሱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንቋሸሽ የሚፈልጉና እስልምናን የበታች ማድረግ የሚፈልጉ አንዳንድ የክርስቲያን አፖሎጂስትን የሚሉ ሰዎች በጣም ይሄንን ሐዲስ እያመጡ አይደለም ሌላውን እምነት ወደ እስልምና ለመምጣት እየፈለገ ያለውን ብቻ ሳይቀርቶ ሐታ እስልምና ውስጥ ያሉትን ሰዎችን እንኳን አውቆ እያሳሳቱ ያሉበት ሁኔታዎች ስላሉ ነው ለመስራት የፈለኩትና እንግዲህ እውቀት ኖሮኝ ሳይሆን እቺ ወገናችን መልካም ከምትባሏ ወገኖች ውስጥ አንዷ ናት። ከዛሊክ ደግሞ ሙስሊም እህት ወንድሞች ገና እውቀት ላይ ብዙም ያልሆኑ እህቶቼ ይሄንን ሐዲስ ሰምቶ ልባቸው እንዳይወዛገብ በሚል የሐዲሱን ጭብጥ ሐሳብ ለማስቀመጥና የቁርአን አንቀጹንም ትርጉሙንም ለማስቀመጥ እፈልጋለሁ ማለት ነው። እንግዲህ ኢንሻአላህ አብረን በሰፊው የምናይ ይሆናል። መርሐባን። እንግዲህ ሐዲሱ ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ የተያዘ ሐዲስ ነው። አነስ ኢብኑ ማሊክ ረዲየላሁ ዐንሁ عنه قال ብሎ አለ أن امرأة አንዲ ሴትዮ عجوزا ያረጀች አተት ኢላ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ወደ ነብይ መሐመድ ሰለላሁ ዐለይሂ ወሰለም መጣች። ከዛስ فقالت ብላ አለች ያ ረሱላላህ አንተ የአላህ መልእክተኛ ሆይ أدعو الله أن يدخلني الجنة አላህ ለኔ ለምንልኝ ጀነትን እንዲያስገባኝ ብሎ አላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ አሏት ማለት ነው። فقال يا ام فلاني እናቴ ሆይ አሏቸው ያኒ አልችልም ان الجنه ጀነትኮ لا تدخلها عجوز ጀነትን ያረጀች ሴት አንዲት ሴት ያረጀች ሆና ጀነትን አትገባም። فولت تبكي ከዛም ዞረች ያኒ በቃ መንገዷን ጀመረች እያለቀሰች። فقال رسول الله صلى الله عليه وسلم ከዛም ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ያሉበት ምክንያት ለቀልድ ነበረ፣ ለጫወታ ነበረ። እሷ ግን በአንዴ ድንግጥ አለችና እያለቀሰች ተመለሰች። ከዛም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? اخبروها ንገሯት انها እሷ እኮ لا تدخلها አትገባም ምን وهي ጀነትን ማለት ነው። وهي እሷ አጁዝ ሆና ወይንም ደግሞ ያረጀች ሆና እኮ አይደለም ጀነትን የምትገባው። ለምን ከተባለ ኢነላህ ተዓላ አላህ እኮ እንደዚህ ብሏል። የቁል ብሎ አለ ኢና አንሸእናሁነ ኢንሻአን ፈጀዐልናሁነ አብካረን ዑሩበን አትራባ። ጠይብ ትርጉሙ ምንድን ነው? እኛ አላህ ስብሓንሁ ወተዓላ ሱረቱል ዋቂዕ ላይ እንደዚህ ስላለ እኛ እነርሱን አዲስ ፍጥረት አድርገናል፣ ወጣቶችም አድርገናቸዋል ይላል ማለት ነው። ጀነት ውስጥ የሰው ልጅ አጁዝ ማለት ያረጀ ሆኖ ጀነትን አይገባም፣ ወደ ወጣትነት ይቀየራል ማለት ነው። ስለዚህ የሐዲሱ ዋና ሐሳብ አሮጊቶች ጀነትን አይገቡም ሳይሆን አሮጊት ሆኖ አይገቡም ነው። አሁን ካፊሮች ምን እያደረጉ ነው? የቃላት ጫወታ ነው እየተጫወቱ ያሉት። አሮጊቶች ሆኖ ጀነትን አይገቡምና አሮጊቶች ጀነትን አይገቡም አንድ አይደለም ማለት ነው። ምክንያቱም ኢና አንሸእናሁነ ኢንሻአን ፈጀዐልናሁነ አብካራን ዑሩበን አትራባ ስለተባለ ማለት ነውና
የሐዲሱ ዋና ሐሳብ ምንድነው? ሰዎች ጀነት ሲገቡ ሁሉንም ነገር የሚያገኙበት ስፍራ ነው። ያረጀ ሰው ጀነት ውስጥ አይገባም ነው። አርጅቶ አይገቡም። ታዲያ ምን ሆኖ ነው የሚገቡት ከተባለ ወጣት ይሆናሉ ማለት ነው። ይሄንን ነው የሚያሳየው እንጂ ሐዲሱ በቁርአኑ ማንቀጽ ማስረጃ ተደርጎ እንጂ ያኒ አሮጊቶች ያረጁ ሰዎች ጀነትን አይገቡም የሚል ነገር አያሲዝም ማለት ነው። ባረከላሁ ፊኩም። እና ይሄን ይመስላል። እንደው ሰዎችን እንደዚህ አድርጋችሁ የሆነ ነገር ስትሰሙ ባንዴ ከምታምኑ ከሰው ይልቅ ሰውን ከምታነቡ ይልቅ መርሐባን ሰላሙላህ አለይኩም ወራህመቱላህ ሐባቢ እንዴት ናችሁ? ለከል ሐምዱሊላህ ኢንሻአላህ። ይህንን ቪዲዮ ስታዩ በደንብ ኮፒ ሊንክ እና ሼር አድርጋችሁ እናንተም ያጅሩ ተካፋይ እንድትሆኑ በአክብሮት ጠይቃችኋለሁ። ጀዛኩሙላሁ ኸይረን። አላህ ሱብሓነሁ ወተዓላ መልካም ሚንዳችሁን ከፍ እንዲያደርግላችሁ እኔም አላህን እማጸናለሁ ማለት ነው ቢኢዝኒላህ። እንግዲህ እኔ እንደዚህ አይነት ነገራቶች ላይ መልስ መስጠት ካቆምኩኝ ቆይቻለሁ። ላኪን ይሄ ሐዲስ ላይ በጣም እየተቀጠፈ ስለሆነ የሐዲሱን ሐሳብና ጭብጥ ሐሳቡን ሳይጨርሱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንቋሸሽ የሚፈልጉና እስልምናን የበታች ማድረግ የሚፈልጉ አንዳንድ የክርስቲያን አፖሎጂስትን የሚሉ ሰዎች በጣም ይሄንን ሐዲስ እያመጡ አይደለም ሌላውን እምነት ወደ እስልምና ለመምጣት እየፈለገ ያለውን ብቻ ሳይቀርቶ ሐታ እስልምና ውስጥ ያሉትን ሰዎችን እንኳን አውቆ እያሳሳቱ ያሉበት ሁኔታዎች ስላሉ ነው ለመስራት የፈለኩትና እንግዲህ እውቀት ኖሮኝ ሳይሆን እቺ ወገናችን መልካም ከምትባሏ ወገኖች ውስጥ አንዷ ናት። ከዛሊክ ደግሞ ሙስሊም እህት ወንድሞች ገና እውቀት ላይ ብዙም ያልሆኑ እህቶቼ ይሄንን ሐዲስ ሰምቶ ልባቸው እንዳይወዛገብ በሚል የሐዲሱን ጭብጥ ሐሳብ ለማስቀመጥና የቁርአን አንቀጹንም ትርጉሙንም ለማስቀመጥ እፈልጋለሁ ማለት ነው። እንግዲህ ኢንሻአላህ አብረን በሰፊው የምናይ ይሆናል። መርሐባን። እንግዲህ ሐዲሱ ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ የተያዘ ሐዲስ ነው። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ዐንሁ ቃለ ብሎ አለ አነ እምራአተን አንዲት ሴትዮ ዐጁዘን ያረጀች አተት ኢላ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መጣች። ከዛስ ፈቃለት ብላ አለች ያ ረሱለላህ አንተ የአላህ መልእክተኛ ሆይ አድዑ ላህ አን ዩድኺለኒ ልጀነ አላህ ለኔ ለምንልኝ ጀነትን እንዲያስገባኝ ብሎ አላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ አሏት ማለት ነው። ፈቃለ ያ ኡማ ፈላኒ እናቴ ሆይ አሏቸው ያኒ አልችልም። ኢነል ጀነት እኮ ላ ተድኹሉሃ ዐጁዙን ጀነትን ያረጀች ሴት አንዲት ሴት ያረጀች ሆና ጀነትን አትገባም። ፈወለት ተብኪ ከዛም ዞረች ያኒ በቃ መንገዷን ጀመረች እያለቀሰች። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ከዛም ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ያሉበት ምክንያት ለቀልድ ነበረ፣ ለጫወታ ነበረ። እሷ ግን በአንዴ ድንግጥ አለችና እያለቀሰች ተመለሰች። ከዛም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አኽቢሩሃ ንገሯት፣ አነሃ እሷ እኮ ላ ተድኹሉሃ አትገባም። ምን ወህያ ጀነትን ማለት ነው። ወህያ እሷ ዐጁዝ ሆና ወይንም ደግሞ ያረጀች ሆና እኮ አይደለም ጀነትን የምትገባው። ለምን ከተባለ ኢነላህ ተዓላ አላህ እኮ እንደዚህ ብሏል። የቁል ብሎ አለ ኢና አንሸእናሁነ ኢንሻአን ፈጀዐልናሁነ አብካረን ዑሩበን አትራባ። ጠይብ ትርጉሙ ምንድን ነው? እኛ አላህ ስብሓንሁ ወተዓላ ሱረቱል ዋቂዕ ላይ እንደዚህ ስላለ እኛ እነርሱን አዲስ ፍጥረት አድርገናል፣ ወጣቶችም አድርገናቸዋል ይላል ማለት ነው። ጀነት ውስጥ የሰው ልጅ አጁዝ ማለት ያረጀ ሆኖ ጀነትን አይገባም፣ ወደ ወጣትነት ይቀየራል ማለት ነው። ስለዚህ የሐዲሱ ዋና ሐሳብ አሮጊቶች ጀነትን አይገቡም ሳይሆን አሮጊት ሆኖ አይገቡም ነው። አሁን ካፊሮች ምን እያደረጉ ነው? የቃላት ጨዋታ ነው እየተጫወቱ ያሉት። አሮጊቶች ሆኖ ጀነትን አይገቡም እና አሮጊቶች ጀነትን አይገቡም አንድ አይደለም ማለት ነው። ምክንያቱም ኢና አንሸእናሁነ ኢንሻአን ፈጀዐልናሁነ አብካረን ዑሩበን አትራባ ስለተባለ ማለት ነው። እና የሐዲሱ ዋና ሐሳብ ምንድን ነው? ሰዎች ጀነት ሲገቡ
ሁሉንም ነገር የሚያገኙበት ስፍራ ነው። ሶ ያረጀ ሰው ጀነት ውስጥ አይገባም ነው። አርጅቶ አይገቡም። ታዲያ ምን ሆኖ ነው የሚገቡት ከተባለ ወጣት ይሆናሉ ማለት ነው። ሶ ይሄንን ነው የሚያሳየው እንጂ ሐዲሱ በቁርአኑ ማንቀጽ ማስረጃ ተደርጎ እንጂ ያኒ አሮጊቶች ያረጁ ሰዎች ጀነትን አይገቡም የሚል ነገር አያሲዝም ማለት ነው። ባረከላሁ ፊኩም። እና ይሄን ይመስላል። እንደው ሰዎችን እንደዚህ አድርጋችሁ የሆነ ነገር ስትሰሙ ባንዴ ከምታምኑ ከሰው ይልቅ ሰውን ከምታነቡ ይልቅ መጽሐፉን ብታነቡ የበለጠ ሞር እውቀት ታገኛላችሁ ብዬ አስባለሁ። እና የሆነ ነገር ኮሽ ባለ ቁጥር አትወዛገቡ ኢንሻአላህ። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላህ